ከሴት ጋር ስታወራ እሳቸው ድንገት ደረሱ በሚባለው እውነት ነው? አዎ ልክ ነው። ምንድነው እሱ? በገዛ ጀዋሽቼ እኮ ነው። ምን ዋሸ? ዛሬ ልጅቷን አንድ ቀን አይኗን አይቻት መኪና ሊበላኝ ነበር። ለምን? ምን ሆነ መሰለ ሰይፍዬ፣ ሁሌ ወደ ትምህርት ቤት ስትሄድ ልጅቷን እያነኩ ይዛል። ምንድነው ምናምን ኧረ የዳህ ልጅ ነኝ ልማር ትለኛለች። እኔ ህይወትሽን እቀይረዋለሁ ለልጅቷ እቀይረዋለሁ። እኔ ራሱ እኮ ኑሮ የሆነ አፈርማ ነው። እቀይረዋለሁ ህይወትሽን እያልኩ በየቀኑ ስትመጣ ከትምህርት ቤት እየጠበቅኩ ለካ ልቧን እጠበዋለሁ። አባቴ ጀርመን ሄዶ እናቴ አውስትራሊያ እንዲህ ቤተሰቦቼን ሳራርቅ በሌሉበት እንዲህ እያልኩ ሁሌ እኛ ሰፈር መግቢያ ጋር ነው። በዚህ በፕላዛ ሆቴል ገባ ብለን ቡልጋሪያ አጥሯል አይደል? እሱን አስደግፌ ነው የምታወራው። ይሄንን በቃ ቢቢሲ ረጭባታለሁ። ልጅ እኮ ፊቷ እስኪሸና ነው የምታዳምጠኝ። እሱን እያወራኋት ለካ እማዬ አስፋልቱን ስትሻገር አጎዛ ገበያ አለ። እማዬ በዘንቢል የዛ መቼም ላፕቶፓን አትይዝም። ኩበትና ኮባ ቡሄ ደርሷል። ቡሄ ኩበትና ኮባዋን ይዛ እየሄደች ደህና ናችሁ ልጆች ስትል የሰፈር ልጆች እማማየውና በረከት አላየኋትም። ልክ ብድግ አድርጋ የሆነች አልሙኒየም ቸርክ ያለቻት ከዘራዋ እንዲህ ስትነካኝ ብረቷን ያየሁት ቆሌ ግፈፍ አውቀዋለሁ ምላሷን እና በጣም ደነገጥኩኝ። ዞር ብዬ ደህና ዋሉ እማማ ስል እማዬ ቀረ። በጣም ነው የደነገጥኩት። ከዛ እንዲህ ስትል መነጽሯን በነጠሏ ብስ አድርጋ አየችን ለማረጋገጥ። እቺ ደግሞ የማንሽ ጋለሞታ ስትል አይ እማዬ ፍሬንዴ ነች። ምን ያው ጓደኛዬ እጮኛ አለችኝ። አዎ ስላት ለቂጥ መቀየሪያ ሙታንታ የለ ና በል ይሄንን ይዘግ